ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ስለ ኢንተርሴክሽን ኦፍ ሴትስ እናያለን። ኢንተርሴክሽን ኦፍ ሴትስ እጅግ በጣም ቀላል ከሚባሉ የሴት ኦፕሬሽኖች ውስጥ አንዱ ነው። ቪዲዮውን እስከ መጨረሻው ከተከታተላችሁ ስለ ኢንተርሴክሽን ኦፍ ሴትስ በቂ የሆነ ግንዛቤ ታገኙበታላችሁ። ወደ ቪዲዮ። ኢንተርሴክሽን ኦፍ ሴትስ በቀላሉ ሜሞራይዝ ለማድረግ ሁለት ቬን ዲያግራሞችን እንጠቀማለን። የመጀመሪያው ቬን ዲያግራም ፉትቦል ፕላየሮች በክላስ ውስጥ ያሉ የእግር ኳስ ተጫዋቾችን ዝርዝር ያቅፋል። ሁለተኛው ቬን ዲያግራም ደግሞ በክላስ ውስጥ ባስኬትቦል ወይም የቅርጫት ኳስን መጫወት የሚችሉ ተማሪዎችን ያካተተ ብለን ብናስበው መሀል ላይ ያሉት ቦዝ ፉትቦል እና ባስኬትቦል ፕላየሮች ቢሆኑ፣ ስለዚህ ባስኬትቦል እና ፉትቦል የሚችሉ ተማሪዎች ኢንተርሴክሽን ይባላሉ ማለት ነው። ከሁለቱም ያሉ ማለት ነው። እግር ኳስን መጫወት ይችላሉ፣ ባስኬትቦልን መጫወት ይችላሉ። ስለዚህ ኢንተርሴክሽን ይባላሉ ማለት ነው። ኢንተርሴክሽን ቢ ሲምቦላይዝ የምትደረገው በዚች አይነት ምልክት ነው። በዚህ አይነት ቅርጽ ኢንተርሴክሽን ቢ የሚባለው ኢፍ ዘ ኤለመንትስ ቢሎንግ ቱ ኤ ኤንድ ቢ መሆን መቻል አለበት። ከኤ እና ከቢ መገኘት መቻል አለበት ማለት ነው፣ ኢንተርሴክሽን ለመባል ማለት ነው። ኤለመንቶቹ ኢንተርሴክሽን ለመባል ከኤ መገኘት አለባቸው፣ አዘ ሴም ታይም ከቢ መገኘት መቻል አለባቸው ማለት ነው። ላይክ ፉትቦል ፕላየር እና ባስኬትቦል ፕላየሮች ቬን ዲያግራም ላይ ሁለቱን የሚችሉትን ኢንተርሴክሽን እንዳልነው ሁሉ ማለት ነው። ስለዚህ ኤለመንቶች ከሴት ኤም ከሴት ቢም መገኘት መቻል ይኖርባቸዋል ማለት ነው፣ ኢንተርሴክሽን ለመባል ማለት ነው። ስለዚህ የሚያያይዛቸው ኤንድ ነው ማለት ነው። ኤንድ ማለት ኢንተርሴክሽን ማለት ነው። ኢንተርሴክሽን ቦዝ ኤ ኤንድ ቢ ከተባለ ኢንተርሴክሽንን እንደሆነ በቀላሉ ማወቅ እንችላለን ማለት ነው። ሌትስ ሴ ኤግዛምፕልስ let's set A is 3, 4, 5 and 6 and set B is 4, 6, 8 and 10. So find A intersection B ነው የተባለው። ስለዚህ let's say A intersection B which is equal to so 3 is here and 3 is not present here, so skip 3. 4 is present here and 4 is also present here, so it is common in both sets A and B, so we write 4. 5, there is no 5, and 6, there is 6, so we write 6 here. So A intersection B is elements 4 and 6 only. Example 2, if sets A is A, E, I and O and set B is A, E and I, so we can find the intersection of two sets A intersection B, which is equal to here it is A, here it is E, E and I. So this is the intersection of A and B. It includes elements E, A and I. So let's say example 3, 4, 7 and 9 and set B is A, E and I. So find A intersection B. This is exercise for you. Drop your answer in the comment section. ጥያቄውን በመስራት ኮሜንት ሴክሽን ላይ ያስቀምጡልኝ። ቪዲዮውን እስከመጨረሻው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ እንዳይረሳ። ባይ ባይ።